ጸጉሯን አሳይታ 3 ቀን አስለምና እኮ ነው ሻለችው። ንጉስ እኮ አጠገቧ ነው ያለው። ተገበሩ፣ እግዚአብሔርን ተገበሩ። አርፋችሁ ተቀመጡ። ያላለችውን ምስጋ እየመጣችሁ ለማን ነው ጸጉሯ የምትሰራው? እሷ ባሏ አጠገቧ ነው። ሃይሚናት እንደዚህ የጻፈችው ሃይሚናት የጻፈችው እያሉ አታሰራችሁ። በቃ የምትወዳት ከሆነ በቃ ተዋት። ሀይ የመጨረሻ ውርደት ነው። እግዚአብሔርን ሃይሚ ግን ማነች ምህረት የምትባዩ በክብር ነው ማወራሽ፣ እንደ ትልቅ ሰው ማለት ነው። እውነቴን ነው። እዚህ ጋር እሷን ስለሰደብሽ አልሰድብሽም፣ ግን እንደዛ እየወደድሻት እንደዛ እየሆንሽላት የሆነ ነገሯን እዚህ ጋር እያመጣሽ እንትን ስትይ ልብሽ ችሎ ነው ውስጥሽ ችሎ ነው እንደዚህ እየሰደብሻት ወይስ የሆነ ነገር እየናቅሽ የምታወሪው ችለሽው ነው? አንቺ ደግሞ ትሆናለች ነገር ማለት ፌመስ ለመሆን ፈልጋ ነው። እኔ አይደለም የሆነ ሰው እንኮ አይደለም እኮ እንደዚህ ለማውራት ከፈለች ያን ሰው እንትን ለማለት ከፈለች ክብር ስል እንዴ ሰው እኮ አለ እኮ ታውቂያለሽ። እንደዛ ሆነ የሆነ ሰው እንደዚህ ምን ፈልጋ ነው ነው እኮ በቃ ምን ፈልጋ ነው? ሲጀመር አንድ ሰው እኮ ከወደደ እስከ መጨረሻ መውደድ፣ አለበለዚያ ደግሞ እንደዛ ሆነሽ መጨረሻ ላይ እንደዚህ ስትሆኝ በእውነት በጣም ያሳፍራል። በእውነት በጣም ያሳፍራል። ልጆች ምን ያንቱ ወይ ይቆሙላችሁ። ስደቤት እየተባለች ነው። ማነው ስደቤት የሚለው? ማነው? የትኛው ሰው ነው ስደቤት ብትባልስ? እኔ አሁን ስደቤት ብባል የሆነ ሰው ስደብ ቢለኝ እየወደድኳት ሰድባታለሁ? መቼም አላደርገውም። ከድሮ ጀምሮ ለእሷ እንደ ያረስማ የሚገርም አድርግ በእውነት የሰው ልጅ እንደዚህ ምንም ራሱ ማለት ነው። ሃይሚ አንድ ቀን ጥፋት አላችሁ። አሁን ሄደን አይታ ነገ ወጥታችሁ እግዚአብሔርን መቼም አትልም። ጨዋ ወልዶ ጨዋ ያጋር እሺ፣ የሚያውቃት ያያት ይናገር ይመስል እሺ። እንዴ ከልጅቷ ላይ ወረድ በሉ በቃ እንዴ። እኔ መጨረሻ ነገር የምነግራችሁ ነገር ቢኖር እንደዛ ስንልኛ አጀንዳ ምናምን ስንሆን የሷን ስሙ ነው አይደለም። ሙዬ አንዳንድ አንቺ ልታምኝ ትችያለሽ፣ ሌላው ደግሞ ይሄን ተቀብሎ እንዲያለ ሌሎቹ እኛ እኮ የምንወዳት ከሞት ነው። ለምን ብትሰድበኝ ብትረግጠኝ እንደፈለጉ ቢያደርጉኝ ሞት ይወዳቸው። አሁን እሷ ቆይ እኔ ጸጉሯን ተሰራች አልተሰራች ሰው ምን አገባት? ለማንኛውም ተሰራውስ ባሏ አጠገቧ እኮ ነው እንደፈለገ እሳቺ ውርደት እኮ ነው። ምን አገባችሁ? እኔ ግን ልጠይቃት ረድ ነኝ። የመዳሜ ቂጥ አጥቤ ብር የሚወስድ ነኝ። የሰውየው ፋንታ አጥቤ የሰውየው ጫማ አጥቤ የሚወስድ ብር ማዛ ነኝ። ገረድ ናት። አዎ ገረድ ነኝ እኔ። አሁን ሃይማኖት ታደሰ ለሷ እንደዚህ ቁጭ ብላ አሁን ስራታ ትጽፋለች በውስጥ መስመር ግሩፕ አይደለም። ይሄን እንኳን ስንት ተብላ ምንም አላለች እንኳን አሁን እንደዚህ ላንቺ ተጨንቃ አሁን እንቅልፍ አሁን ይሄ ሁሉ እንደ ጋዜጣ ጽፋ ትመጣለች። ኧረ ውዴ ፎሎዋን እንኳን አላነሳችባትም። እንኳን እንደዚህ ልጽፍ ፎሎ ናት። እመቤቴን ፎሎ ናት። እንኳን ፎሎ እንኳን አላነሳችባትም። እንኳን ልጽፍ ያውላችሁ አሁን ምንም ተጻፈ ምንም ያልገባችሁ ነገር አለ። እነሱ በውስጥ ተመካክረው ይመጡና ሃናንዬ አሁን እነሱ ማለት ነው እነሱ የተነሱት እናንተ ያላወቃችሁም እግዚአብሔርን እዚህ ጋር ህኝን ነው የምንለው። እነሱ አሁን የሃይሚ ብሩኬ ፍቅሯን ከገለጸ በኋላ አንድ ሰው አይደለችም። እነሱ የሚባሉት እነማን ናቸው? እኮ ግራ ገባኝ። ማን ናቸው እነሱ? እነሱ 666 የሸቃሊ እንደኔ ሸቃሊ ሆኖ የወንድ ዳይፈሮች ሸርምጦች አሉ። ለዛ ነው መፈመስ ፈልጋ ነው ባናታት ከኔ ነው መፈመስ ፈልጋ እስኪ ትፈመስ የሰውን ስም እያጠፉ ነው እንደመፈመስ ያለው ታዲያ እንዴ? እሷ ያጻፈችውን ነገር ጽፋለች እየተባለ ሚዲያ ላይ ያረኔ እንጃ ብቻ ይደብራል። ሃይማኖት ታደሰ ሲጀመር ስድል ለራሱ ለማጻፍ በጣም ናቸው እኮ ጌታ ነው የምለው። እንዴ እነሱ ማን ናቸው ሲጀመር? እኔ ሄድባቸዋለሁ እያንዳንድሽን ገልብጠኝ
እናቴ ትሙት ትልልቁን ነገር እየላኩብሽ ነው። ሳውራ ይቅርታ እዚህ ጋር ማንንም አልሰማ እናቴ እዚህ ጋር አውቃለሁ እኮ ማንንም አሰሚም አውቃለሁ። ግን ስድቡ ላይ ካልፈለጉ ለምን እንደዚህ ይላሉ? እንደ ትልቅ ሰው ከፈለጉ እንነጋገር፣ ካልፈለጉ ደግሞ አለ ስድብ እኮ ምን ተገዝቶ አይገዛም። እሞ ልንገርሽ ማርያምን ልንገርሽ ሃይሚን በፊት ገስት ገርቶ የኔ እህት ብሎ የሚያሽቃበጡ ሁሉ ማለት ነው ብሩኬ ፍቅሩን ከገለጸ በኋላ ጀርባውን አዘውሩ እንዴ በጣም ማርያምን። አሁን እነሱ እህት የሚባለው ነገር እዚህ ጋር ታዩ። አሁን እዚህ ጋር የሚወዷት ሁሉም እህት ነኝ፣ ሁሉም ናቸው እህት አይደለ? እኛ የምንወዳታለን እህት ነኝ እንላለን። በቃ ወዳጆች ብቻ ብሎ ወዳጆች፣ አንዳንዶች እህት የሚባለው ነገር ሰርዙት። በቃ ከዛሬ ጀምሮ ሰርዙና የሃይሚ ወዳጅ እኮ በደንብ አንብቦ እየተባለ ነው። ገረድ አላለችም እያለች እኮ ነው ሚስ አላለችም። ገረድ ብትል ገረድ ናት። አዎ ረዳት ቦታ ያለው እኔ ገረድ ነኝ። እንደዛ የሚባል አታወራም ሃይሚ ያልኳችሁ። በቃ በራሳቸው ተመካክሮ የልጅቷ ስም ለማጥፋት እንዳለ ሆኖ እስከ ሞት ወለሷ የምከፍለው መስዋዕት ከማንም ጋር ኢንስታግራም ላይ የትም ቦታ ታደርገኝ እኔ ሞችን መወዳት ብሎክ ታርገኝ። ልንገራችሁ እግዚአብሔር ምስክሬ ነው። ልንገራችሁ ሞችን መወዳት መቼም ነው ማደለወጥባት። ግን ይኸውላችሁ ራሳችሁን አታዋርዱ፣ አርፋችሁ ተቀመጡ። መሰደብ ከፈለጋችሁ ደግሞ ማንም ከማንም አያንስም። ይኸውላችሁ ልንገራችሁ እግዚአብሔር ምስክሬ ነው። አርፋችሁ ተቀመጡ። ስድብ ምንም አይደለም፣ አይለጠፍም እሱ ታውቂያለሽ። ግን ትዋረጃለች። አርፋችሁ ተቀመጡ። በቃ ካልፈለጋችሁ እኮ መተው ነው። ግዴታ እኮ የለም አይደል? እንደዚህ ጋር የሚያስገድድ የለም። እስኪ የሆነ ሰውን ካነቀፍሽ የሆነ ነገርሽ አያድግም አልተባልሽም። እግዚአብሔር በፈቀደልሽ ነው የምታድጊው። የሆነ ሰውን ዝቅ ባደረግሽው መቼም እድገት ሊኖርሽ አይችልም። እንደውም አክብሪ ትከበር ያለሽ እንጂ እዛ የሆነ ሰውን እየሰደብሽ